እሺ አመሰግናለሁ። ስሜ የታደሰ አዛለው እባላለሁ። የበየዳ ኢየሱስ ቀበሌ ግብርና ጽሕፈት ቤት ኃላፊ ነኝ። አሁን የምንገኘው ድግርጊት ተፋሰስ ልዩ ጎጡ ትምህርት ቤቱ አካባቢ ካለው ጎጥ ነው የምንገኘው። ምናልባት አሁን ያለንበት ቦታ የአሸብቃ ባቄላ በሴ ግሩፕ ፕሮጀክት የተበረከተልን ወደ 8 ሄክታር በተፋሰሱ የተመረጠ እና ወደ 15 ኩንታል ዘር ተጠቅመን ወደ 8 ሄክታር እያለማን እንገኛለን። ከዚህ ውስጥ አሁን ያሉ ተጠቃሚዎች ወደ 68 አካባቢ ተጠቃሚዎች አሉት። እነሱን ይዘን በመደገፍ ሙያዊ ድጋፍ በማድረግ እና ከወረዳም ከፕሮጀክቱ ሰዎችም እየተደገፍን ይህንን እያከናወንን እንገኛለን። ምናልባት በፕሮጀክቱ ዙሪያ ብዙ ዘሮች የቀረቡልን ሲሆን ስንዴ ቀርቦልናል ወደ 59 በዚህ ተፋሰስ ብቻ። ባቄላ ቅድም እንደገለጽኩልህ ወደ 15 ኩንታል ቀርቦልናል። በተጨማሪ ደግሞ ወደ 42 ኩንታል ምርጥ ዘር ድንች ቀርቦልናል። በጥቅሉ ያው እንግዲህ በፕሮጀክቱ የቀረቡ የዘር አይነቶች እነዚህ ሆነው ይህን ስናደርግ ግን ባለሙያ ድጋፍ ያደርጋል። ኮሚቴዎች በየተፋሰሱ 11 ኮሚቴዎች አሉ። እነሱን በመያዝ እስከዚህ ድረስ ድጋፍ እያደረግን እንገኛለን። በዚህ ልክ ነው ስራችን እያከናወንን ያለነው። ወደፊት የክረምት ተግባራቶች ይቀጥላሉ። አርሶ አደሩ ጋር ሆነን ድጋፍ እያደረግን እናከናውናለን ማለት ነው።